ለየት ያለ ላልተለመደና ማራኪ ለሆነ ነገር ኤግዞቲክ እንላለን። ኤግዞቲክ ለምሳሌ ለየት ያሉ ምግቦች ወይም እጽዋቶችን ኤግዞቲክ ፕላንትስ ማለት እንችላለን። ስፖርት መስራት ንቁና ጠንካራ ያደርጋል። ቫይታሊቲ ይህ ቃል የአንድን ሰው ጉልበትና የጤና መነቃቃትን ይገልጻል። ኤክሰርሳይዝ ኢምፕሩቭስ ዩር ቫይታሊቲ ካላችሁ ስፖርት መስራት ንቁና ጠንካራ ያደርጋል ማለታችሁ ነው። ኤክሰርሳይዝ ኢምፕሩቭስ ዩር ቫይታሊቲ። ቀኑን ሙሉ ተቀምጦ መስራት ሴደንትሪ፣ ይህ ማለት እንቅስቃሴ የሌለው የኑሮ ዘይቤ ማለት ነው። ለምሳሌ ቀኑን ሙሉ ተቀምጦ መስራት ሴደንትሪ ላይፍ ስታይል ይባላል። ሴደንትሪ ላይፍ ስታይል፣ ይህ ደግሞ ለጤናችን ጎጂ ነው። የእናንተ የስራ ሁኔታ ምን ይመስላል? እዚህ ሴደንትሪ ላይፍ ስታይል? እስቲ ኮሜንት ላይ ጻፉልኝ። ይመቻችሁ። አንድ ምግብ ለሰውነታችን ጠቃሚ የሆኑ ንጥረ ነገሮች ሲኖሩት ኒውትሪሸስ ይባላል። ሄልዚ ከሚለው ቃል ይልቅ ይህኛው ፕሮፌሽናል፣ ትምህርት ቤቱ ዘመናዊ የትምህርት ይዘት አለው ማለት ነው። ካሪኩለም፣ ይህ ቃል ተማሪዎች በትምህርት ቤት የሚማሩትን የትምህርት ይዘት ወይም ስርዓተ ትምህርት ይገልጻል። the school has the modern curriculum ካላችሁ ትምህርት ቤቱ ዘመናዊ የትምህርት ይዘት አለው ማለት ነው። አንድ መምህር ትምህርቱን ለተማሪዎች የሚያደርስበት መንገድ ፔዳጎጂ ይባላል። የማስተማር ዘዴ ማለት ነው። I love his pedagogy ካላችሁ የማስተማር መንገዱ ደስ ይለኛል ማለታችሁ ነው። እስቲ ኮሜንት ላይ how is my teaching pedagogy? መጻፍና የማንበብ ችሎታን ይገልጻል። ሊትረሲ፣ ይህ ቃል የመጻፍና የማንበብ ችሎታን ይገልጻል። በአሁኑ ሰዓት ግን በቴክኖሎጂ ያለንን እውቀት ለመግለጽ ዲጂታል ሊትረሲ የሚለው በስፋት እንጠቀምበታል። መርህ ያለኝና የምመራበት ህግ ያለኝ ሰው ነኝ። ፕሪንሲፕልስ፣ ይህ ማለት አንድ ሰው በህይወቱ የማይጥሳቸው መርሆች ማለት ነው። I'm a man of principles ካላችሁ መርህ ያለኝና የምመራበት ህግ ያለኝ ሰው ነኝ ማለት ነው። ዓለም ተጨማሪ ቅንነት ትፈልጋለች። አልትሩይዝም፣ ይህ ቃል ለራስ ጥቅም ሳይሆን ለሌሎች ሰዎች ደህንነት ቅድሚያ መስጠትን ይገልጻል። ሰብአዊነት ወይም ቅንነት እንደማለት ነው። the world needs more altruism ካላችሁ ዓለም ተጨማሪ ቅንነት ትፈልጋለች እንደማለት ነው። በሁለት አስቸጋሪ ነገሮች መካከል ተወጥራችሁ ምርጫ ሲጠፋችሁ I mean ዲሌማ ማለት ትችላላችሁ። የትኛው ምርጫ ትክክል እንደሆነ ለማወቅ የሚያስቸግር ሁኔታ ማለት ነው። ለሌሎች ርህራሄና ደግነት ይኑራችሁ። ኮምፓሽን፣ ይህ ቃል ከርህራሄ በላይ ነው። የሰው ልጅ ችግር ተረድቶ ለማገዝ መፈለግ። have a compassion for others ለሌሎች ርህራሄና ደግነት ይኑራችሁ ማለት ነው። ይህ ቃል በአንድ አካባቢ ያሉ የተለያዩ እንስሳት፣ እጽዋትና ነፍሳት ድምር ውጤት ነው። we must protect biodiversity ካላችሁ የተፈጥሮ ብዙሃነትን መጠበቅ አለብን ማለት ነው። ኮንሰርቬሽን፣ ይህ ማለት ተፈጥሮ እንዳይጠፋ ወይም እንዳይበላሽ በጥንቃቄ መንከባከብ ማለት ነው። ለምሳሌ የዱር እንስሳ ጥበቃ ዋይልድ ላይፍ ኮንሰርቬሽን ይባላል። ዋይልድ ላይፍ ኮንሰርቬሽን፣ የማያልቅ የኃይል ምንጭ። ሪኒውብል እንደገና የሚተካ ወይም የማያልቅ የኃይል ምንጭ ማለት ነው። ለምሳሌ እንደ ፀሐይና ንፋስ ያሉ ኃይሎች ሪኒውብል ኢነርጂ ይባላሉ። ሪኒውብል ኢነርጂ አካባቢ አይበክሉ ማለት ነው። አንዱ ቢጎዳ ሌላው ይጎዳል። ኢኮሲስተም በአንድ አካባቢ ያሉ ነገሮች እርስ በርሳቸው ያላቸው ግንኙነት ነው። አንዱ ቢጎዳ ሌላው ይጎዳል። the ocean ecosystem is fragile ካላችሁ የውቅያኖሱ ስነ ምህዳር በቀላሉ ሊጎዳ ይችላል እንደማለት ነው። አንዱ ቢጎዳ ሌላው ይጎዳል። the ocean ecosystem is fragile ካላችሁ የውቅያኖሱ ስነ ምህዳር በቀላሉ ሊጎዳ ይችላል እንደማለት ነው። ብዙ ካወራችሁ በኋላ ሐሳባችሁን በአንድ መስመር ለማጠቃለል in a nutshell this is my plan ትላላችሁ።
በአጭሩ ይህ ነው እቅዴ ማለታችሁ ነው። አንድ ረጅም ታሪክ እያወራችሁ ሰልችቷችሁ ወደ ዋናው ሐሳብ ለመግባት ስትፈልጉ ታሪኩን ላሳጥረውና ለማለት to cut a long story short ማለት ትችላላችሁ። ንግግሩን ወይም ስብሰባውን ለመጨረስ ስትፈልጉ let's wrap this up ትላላችሁ። ለዛሬው እዚህ ላይ እናበቃለን ማለት ነው። let's wrap this up ሐሳባችሁ ግልጽና የተስተካከለ coherent ይህ ቃል ሐሳባችሁ ግልጽና እርስ በርስ የተያዘ መሆኑን ይገልጻል። you need to present a coherent argument ካላችሁ ሐሳባችሁ ግልጽና የተስተካከለ መሆን አለበት ማለት ነው። ሰዎች አንድን ስራ እንዲሰሩ የሚሰጣቸው ጥቅም ገንዘብም ይሁን እውቅና ኢንሴንቲቭ ይባላል። ኢንሴንቲቭ ጥቅም ወይም እንደ ማበረታቻ ማለት ነው። they need an incentive to work hard ካላችሁ ጠንክረው በርትተው እንዲሰሩ ማበረታቻ ወይም ጥቅም ያስፈልጋቸዋል እንደማለት ነው። ሲሰሙት የሚጋጩ ግን በውስጣቸው እውነታን የያዙ ሐሳቦች ፓራዶክስ ይባላሉ። ፓራዶክስ ተቃርኖ ማለት ነው።